ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ጋይስ ኢቲኤፍሲ 3 ጃኒ ማሽበት ራሴ ፐርሰናሊ ትሬን አድርጊያት። ኢቲኤፍሲ 3 ኤኒ ቲክቶከር ፋይት ለማድረግ ዝግጁ ናት። ወንድ ሴት ሶስት እስከ አራት የብራዚሊያን ልጅስ ቲክቶከሮች ወንድ ሴት ያደርግላችሁ ምን ጥቅም እንደሚሰጣችሁ ታያላችሁ። አሁን በዚህ ኢቲኤፍሲ 2 ሴንዶ ይታጠፋል፣ ይሰበራል፣ እናቱን እድሜ ልኩን ታስታምመዋለች። ኢቲኤፍሲ 3 ደግሞ ጆኒ ታው ጃኒ ፋይት ኤኒ ቲክቶከር ኢትዮጵያ ውስጥ ዛሬ እንደሰማችሁ ነው ጋይስ። ኤኒ ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ታገኙኛላችሁ። የሰር እና ደግሞ ጆኒን ብዬ ይሄ ትልቅ ንቀት ነው። ወንድ ሴት እያለ ነውና እንግዲህ እስኪ ቀጣይ እናያለን ማለት ነው። 1500 ነው የሚገዛ ታውቁታላችሁ። የዘይትን ውድነት ታውቁታላችሁ። ግን እየደፋሁት ነው። እንደዚህ እየደፋሁት በምን ምክንያት እንደምደፋው ልንገራችሁ። ቆይማ ላሳያችሁ ነው የምላችሁ። ይኸው እየደፋሁት ነው። ማርያምን እየደፋሁት ነው። እኔ ዘይት አልመሰለኝም የሚደፋው። ታያችኋለች እቺ እዚህ ምን ይታያችኋል? እንዳይ ተንኮለኛ በጣም ዛሬ በጣም የከፈኝ ያስቀኝ። ምክንያቱም ምን ይታያል? አይጥገበው በዚህ ባፍ አይጥገበው 2000 ምናምን ብር ከሰረችኝ ከሰርሁ። አሁን ይሄ በምን ነው የሚታይ? በምን ይታይልኝ? ይሄ በጣም ከባድ ነው እና እንዴት ገባች ነው የኔ ጥያቄ። እንዴት ገባች? ምክንያቱም የዘይት እንትኑ በጣም ጠባብ ነች፣ እሷ ደግሞ ትልቅ ነች። አይቷና በምን ገባች? አበሻ እንቁላሉን አፍርሽ ልገባ ነው ለህዝብ ብዬ። ህዝቡ በጣም ጓጓ። በጣም እንደዚህ ትጓጓላችሁ ብዬ አልጠበኩም ነበር። ስለዚህ ለእናንተ ብዬ እንቁላሉን ከነንቁላሉ ከነጎተቱ አክሽፍ እገባለሁ ማለት ነው። ህዝቡ በምን ያህል ብዬ ተጨንቄ ነበር። ግን አዳራሽ.com ተዘጋጅቶላችኋል። በቀላሉ በአዳራሽ.com ሙሉ ዓለም በአዳራሽ.com ማየት ይችላል ማለት ነው። ትኬት ያለቀባችሁ ሰዎች በሱ ማየት ስለሚችሉ፣ ስለዚህ በቀኑ ቀንሽ ደረሰ። እዛው አፈርሽሻለሁ፣ እንቁላሏም ትጠጣለች ማለት ነው። እዛው አክሽፌ እጠጣሻለሁ። ናሽ ቢስሚላህ ጠጣት። ኧረ ተው አንተ ሰውዬ ተው። የልብ ትርታችንን አትንካው እንዴ! ምንድነው? አንዴ ይገባለሁ፣ አንዴ ይወጣለሁ፣ አንዴ ይገባለሁ፣ አንዴ ይወጣለሁ። ግባና በቃ አንተ ያዝ እንዴ! ምንድነው እንደዚህ የምትሰራው? ሚኪያስ በተደጋጋሚ ጊዜ ነግሬሃለሁ፣ ከባለቤቴ ራስ ራቅ ብያለሁ። ይሄ ለመጨረሻ ጊዜ ሊሆን ይችላል ምነግርህ። እሷ ከሌሎቹ ሴቶች የተለየ ጣፍጠኛለች። አዎ ሚስቱን ጭራሽ ወሻሚ ስለሆንክ ነው። ወሻሚ ስለሆንክ ነው። ምንነቱ ስለተመቸ እና ትለኛለህ እንዴ? ምንድነው? እገላለሁ። ግደለኝ ነው። ግደለኛ። ምንድነው? ግደለኛው በፊት አማርኛ ፊልሞች ነው ግደለኝ ስትል ሳልገልምተው መሰለህ እንዴ? ገፋው ወሻሚ። ኧረ እውነት ነው። ውሽማን እንደዚህ ነው፣ መድፋት ነው እንዴ? ጭራሽ አፋቱ ይገባለታል ማለት ነው። ቤተሰብ እንዳትካፈሱ ማድረግ ያለባችሁ 3 ነገሮች። አንደኛ ሚኒሻ አፍጥጦ ካየ ሩጥ። ሁለተኛ ሚኒሻ ካየ ሩጥ። ሶስተኛ ሚኒሻ ከያዘ ብር ስጥ። ይሄን ይመስላል። አመሰግናለሁ። አራዳው ሚኒሻ እባላለሁ። ፎሎ፣ ላይክ፣ ሼር አድርጉልኝ። አመሰግናለሁ። እንዴ ጭራሽ ብር ስጥ። ይሄ ከባድ ነው፣ ያነካካል። አንተ ራሱ ተጠያቂ ነው የምትሆነው። እንዴ ተሳደንም ብር ሰተንም ይሄንማ አንችለውም። ጆ ልጅ ነው አንተ ስትንቀራፈፍ ታዲያኛ እንግዚ ወልድ ሁሉ ልቦ ሲያምር አባቴ በጊዜ ሰብሰብ ማለት ልክ ነህ። ሳይሻል አይቀርም። በቃ ፊላ አንተ ካለማ ዝች ጋር እቃ ተቀብዬ መጣሁ። ጠብቅልኝ። አረ ችግር የለም እንዴ ልጅ ማጫወት ነው። ምን ችግር አለ እንዴ? አረ ችግር የለም እንዴ? አባቴ ሄዷል። እናጫውታለሁ። ሾ ዶዲ ዲዞራሞ ኒ አንተ ማን እንዴ? ልጅ ነው አላለኝም እንዴ? እሺ ይሄ ካልተመቸ ሌላ ቢተረበያ እሺ በቃ አንተ አጫውተኝ። ምን ጨዋታ መሆኑ ነው? ፊላ ልጅ ነው ደርኳት። ተጫዋች እኮ ነው የኔ ልጅ አይደል? በጣም ተጫዋች ና እንዴ አባቱ እናረጋጋታ
መጀመሪያ ቻይና መስሎት ነው። ይሄ ቪዲዮ ለኢትዮጵያ ሕዝብ አድርሱልኝ ማለት ነው። ውድድሩን አልጮትም። ለምንድን ነው የማትጮተው? አልጮትም። አሁን ቀኑ ምን ሐሙስ ቀን አይደል? እና በነጋታው ጁማ ነው። አይመችም። አልጮትም። እሺ ቅዳሜ ይሆናል። ችግር የለም። ሴራ ነው። ቅዳሜ ሴራ ነው። የባለፈው የንቃተ ህሊና መች ቀን ነው የተደረገው? እሑድ ቀን። እሑድ፣ ሐሙስና ቅዳሜ ይሄ መተቱ የሚሰራበት ነው። በቃ የእንቁላሉ መተት አለው። ከሃይማኖት ጋርም ጠይቄ አይሆንም። እንቁላልና መተት ምን አገናኘው? አንተ ምን ይሄ እንቁላልና ሃይማኖት ይችላል እንዴ? እንዴት አመጣጡ ታውቃለህ? እንቁላል መጠየቅ አለብህ። ዶሮዋ በዝሙት ነው የወለደችው ወይስ ኒካ አርጋ ነው የሚለው ነገር መጠየቅ አለበት። ዝም ብሎ መተት አለው። እኔ አልጮትም። የፈለገ ነገር ቢመጣ አልጮትም። እኔ እሺ ምንድነው ሐሳብ? አልጮትም። ወይ ቀኑ አራዝሙትና የተወሰነ ማስታወቂያ ልስራ። እውነት ነው። በቃ ተራዝሙላልና ማስታወቂያ እንስራ። ይመችላል። ልጅ ዳውድ ይመች። አንተን ነበር እየጠበቅን የነበር ነውና አሁን ለማንኛውም ተመልሷል። ምንድነው አንቺ? ኢየሱስ ማዘን እንደልጁ ቅዱስ ሚካኤል። ኧረ ተው ማዘር ተው። ወልድ መንፈስ ቅዱስ አማት ያ ወይ ተራታ አለ ጉደሞ እንዴ ያለች አታኝ ዝም ያቺ ተይ ማዘር ተይ። ነሽ ልጅ ወደዛ ላይ አልፈልግም። ማርያምን ተጫወቱባትና እሷም ተጫወተችባት፣ እነሱም ተጫወቱባት። ያው እንግዲህ አንዳንድ ጊዜ ልጅነት ያው ወደ ኋላ ስንመለስ የልጅነታችንን ያስታውሰናል። ነው ማዘር ያንን ነው ትዝ ያስባሉ። የታለች በቀሉ? የታለች በቀሉ? ነይ እንጂ ሽፎን ልብስ ነው በቀሉ። ለበለዛ ጸብጸብ ነው የሚለኝ። ነይ አንቺ ነሽ በቀሉ። በቀሉ በቃ ቀኗ እየደረሰ ነው። ኧረ ማስታወቂያ በዚህ ይለያል። ማርያምን ከንፈሩ ሲያምር ኧረ እባካችሁ ሲምን ለባለ ትዳር ወንድ ልጅ ተብሎ ይጻፋል። ነውር አይደል እንዴ? ሽብር አንተ ከንፈር እንደዚህ ያርክ ነው ኮሜንት ተጽፈኝ ፈትገ ከንፈርስ ታውጣላለህ። ራሱ እያሳያቸው እንዴት ወደኋላ ይበሉ ከመጻፍ የራስሽ ባል እኮ ነው እያሳየ ያለውና ሴቶች ግን አደብ ግዙ አደብ ግዙ። አቤት ፎቶ አምጪልኝ፣ ፎቶ አምጪልኝ። እሺ ወዴት ሄድሽ? ለልጆች ፎቶ አላቀበል። እኔ አቀበላለሁ። አንቺ ቶሎ በይ፣ ምግቡን አዘጋጅ። እሺ ነይ። God have mercy upon us. ኧረ ተው። ይሄ በጣም ምንድና ነው? በጣም የሚያስጠላ ነው።